እንደ ፈረንጆቹ አቆጣጠር በ1970ዎቹ በካሊፎርኒያ ግዛት ውስጥ ከ50 በላይ ሴቶችን እያሳደደ 13 ንጹሃን ሰዎችን በአሰቃቂ ሁኔታ የገደለና ከ120 በላይ ቤቶችን የዘረፈ አንድ ሰው ነበር። ለ40 ዓመታት ሙሉ መርማሪዎቹ ስሙን እንኳን ማወቅ አልቻሉም ነበር። ዓለም ግን በሶስት በተለያየ ስም ትጠራው ነበር። የመጀመሪያው ቪሳሊያ ብላ ትጠራዋለች። በሁለተኛ ደረጃ ደግሞ የምስራቅ ጨካኙ ገዳይ እያለች ትጠራዋለች። ሶስተኛ ደግሞ ጎልደን ስቴት እያለች ሶስተኛ ስም አወጣለታለች። ይህ ሰውዬ ወንጀል በሚፈጽምበት ቦታ አንድም የጣት አሻራ አሳርፎ አያውቅም። ለምን መሰላችሁ? ይህ ሰውዬ ራሱ የጣት አሻራ አሰባሰብና የፖሊስን ምርመራ ስል ጠንቅቆ የሚያውቅ የፖሊስ መኮንን ስለነበር ይህ ሰው ለ40 ዓመታት በፖሊስ ልብስ ውስጥ ተሸሽጎ የኖረ አደገኛ ወንጀለኛ ነው። ነገር ግን በአንድ ትንሽዬ ስህተት ምክንያት ለ40 ዓመታት ደብቆት የነበረውን ወንጀል ተጋልጦበታል። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ማንም ሊደርስበት ያልቻለውን የዚህን ባለ ደንብ ልብስ ጭራቅ ድብቅ መዝገብ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችን ቆዩ። ታሪካችን የሚጀምረው በ1970ዎቹ አጋማሽ ካሊፎርኒያ ውስጥ በሚገኝ ቪሳሊያ በተባለች ትንሽዬ ከተማ ውስጥ ነው። በዚህ ከተማ ውስጥ ያሉ ነዋሪዎች አንድ እንግዳ ነገር ማስተዋል ጀመሩ። ሰዎቹ ለስራ ከቤታቸው ወጥተው ሲመለሱ ቤታቸው ሲወጡ እንዳስተካከሉት አልነበር የሚያገኙት። ቤቱ ተዘበራርቆ መስኮቶቹ ተገነጣጥለው ነበር የሚያገኙት። በጣም የሚያስገርመው ነገር ግን የሚገባው ሌባ ገንዘብ፣ ውድ ንብረቶችን በጭራሽ አይነካም ነበር። እሱ የሚሰርቀው ልብሶችን፣ የድሮ ፎቶግራፎችና የቤተሰብ የማስታወሻ ደብተሮችን ብቻ ነበር። ይህ ሰውዬ የሰዎችን ሚስጥራዊ ህይወት መበርበር ልዩ እርካታ ይሰጠው ነበር። አስቡት፣ አንድ ሰው ቤት ሰብሮ ገብቶ ከገንዘብና ከውድ ንብረቶች ይልቅ ልብስና ፎቶግራፍ ሰርቆ ሲወጣ ምን አይነት ሌባ ሊሆን ይችላል? ይህ ሰውዬ ግን ቤቶቹን ሰብሮ በሚገባበት ሰዓት ምንም አይነት አሻራ ቤት ውስጥ አይተውም ነበር። ፖሊሶችም እሱን ለመያዝ ከፍተኛ ጥረት ቢያደርጉም ሰውየው ግን ሊያዝላቸው አልቻለም። ፖሊሶች ስለዚህ ሰውዬ ምንም አይነት መረጃ ሊያገኙ ስላልቻሉ ለሱ አንድ ቅጽል ስም ያወጡለታል። በሚኖርበት ከተማ ስም ቪሲሊያ ብለው ሰየሙ። ነገር ግን ይህ ሰውዬ በሰዎች ቤት እየገባ ፎቶግራፍና ልብሶችን በመስረቅ ብቻ አላቆመም። በውስጡ ያለው እብደት እያደገ መጣ። እንደ ፈረንጆቹ አቆጣጠር በ1976 ዓመተ ምህረት ላይ ከሚኖርበት ቪሲሊያ ከተማ ወደ ስካራሜንቶ ወደ ተባለች ከተማ ሄደ። የቪሲሊያ ከተማ ሰዎችም ይህ ሰውዬ በድንገት ከአካባቢው ጠፍቶ አካባቢው ላይ ምንም አይነት ዘረፋ ይቆማል። ማህበረሰቡ በዚህ በጣም ደስተኛ ነው። ይህ ሰውዬ ግን ከቪሲሊያ ከተማ ከወጣ በኋላ የድሮውን የመስረቅ ሀሳቡን በጥፍ ያሳድገዋል። በፊት እዛ የሚኖርበት ከተማ ላይ ሰዎች ሲወጡ እየጠበቀ ነበር ወንጀሎችን የሚፈጽመው። አሁን ግን ቀን ቀን ብቻቸውን የሚኖሩ ሴቶችና ወይም ባልና ሚስቶችን መከታተል ጀመረ። ባልና ሚስቶቹ ቤታቸው ውስጥ የሚኖሩበት ሰዓት፣ የትኛው ሰዓት ላይ እንቅልፍ እንደሚወስዳቸው፣ የትኛው ሰዓት ላይ ስራ እንደሚገቡ፣ ውሻቸው በምን ሰዓት እንደሚተኛ በዝርዝር መረጃዎችን ያጠናል። ማታ 3 ሰዓትና 4 ሰዓት ሲሆን ጥቁር ልብስ ለብሶ ፊቱን በጭንብል ሸፍኖ መስኮቱን ሰብሮ ወደ መኝታ ክፍላቸው ይገባል። ይህ ሰውዬ በእጁ ላይ ረጅም ርቀት የሚያበራ ባትሪ ይዛል። ወዲያው ቤት ውስጥ የነበሩት ባልና ሚስቶቹ ሲነቁ የሚያዩት ነገር ቢኖር በጨለማ ውስጥ ወደ አይናቸው የሚበራውን ያንን ረጅም የባትሪ ብርሃን ነበር። ባትሪውንም ወደ አይናቸው ካበራ በኋላ ሽጉጥን በማውጣት ያስፈራራቸዋል። የዚህ ከተማ መርማሪዎችም ገዳዩ ወንጀል በሚፈጽምበት ጊዜ የሚጠቀማቸው ስልቶች ግራ ያጋባቸዋል። ከዚህ በፊት ቪሲሊያ ላይ የሰሙትን አይነት ዘራፊው ነው ያገኙት። ዘራፊው ወደ ቤት ከገባ በኋላ ባትሪውን ወደ ባልና ሚስቶቹ ካበራ በኋላ መጀመሪያ ላይ ባልየውን በሽጉጥ እያስፈራራ በገመድ እጆቹን ወደኋላ ግጥም አድርጎ ያስረዋል። በመቀጠልም በባልየው ጀርባ ላይ የሸክላ ሳህኖችን ይደረድርበታል። ዘራፊውም ባልየው ላይ እንደዚህ ካረገ በኋላ ሚስትየውን ወደ ሌላ ክፍል ይዟት ይሄዳል። ሐሳቡም ባልየው ተንቀሳቅሶ እነዛ ሳህኖች ወድቀው ድምጽ ካሰሙ ሁለቱንም እዛው እንደሚገላቸው ያስጠነቅቀዋል። ባልየው ሌላኛው ክፍል ሚስቱ ስትሰቃይ ቢሰማም ነገር ግን ተንቀሳቅሶ ሳህኖቹ ከተሰበሩ ሁለቱም ስለሚሞቱ እንደምንም ብሎ የሚስቱን ስቃይ እየሰማም ቢሆን ዋጥ አድርጎ ይቆያል። ባልየው ምንም ድምጽ ሳያሰማ ለሰዓታት መሬት ላይ ተኛ ነበር። ይህ ዘራፊ ሚስትየው ላይ በጣም ከፍተኛ ጉዳት ያደርሳል። ባልየውን ደግሞ በስነ ልቦና ይጎዳዋል። ዘራፊው ለብዙ ሰዓት እንደዚህ ካሰቃያቸው በኋላ ፎቶግራፍና ማስታወሻቸውን በመያዝ ከቤቱ ለቆ ይወጣል። ግን እንደዚህ አይነት አስከፊ ነገር ከሚፈጽም ያላቸውን ገንዘብ ሰርቆ ቢወጣ የተሻለ ነበር። ወንጀሉ ከተፈጸመ በኋላ ፖሊሶች ወደ አካባቢው ጥቆማ ይደርሳቸውና ይመጣሉ። ነገር ግን ዘራፊው የራሱ የሆነ ፍጹም የማምለጫ መንገድ ነበር። ፖሊሶች ወንጀሉ ከተፈጸመ በኋላ አካባቢው ላይ አነፍናፊ ውሾች በመያዝ አካባቢውን ይፈልጉ ነበር። ነገር ግን ውሾቹ መጥተው የገዳዩን ጠረን
ተከትለው ሲሄዱ ጠረኑ ድንገት በአንድ መንገድ ላይ ይጠፋባቸዋል። ገዳዩ ልክ እንደ ጭስ በኖ ይጠፋል። ለምን መሰላችሁ? ዘራፊው ራሱ የፖሊስ መኮንን ስለነበር የፖሊስ ሬዲዮችን በመጠቀም ፖሊሶቹ በየትኛው አቅጣጫ እየመጡ እንደሆነ ቀድሞ ስለሚያውቅ እነሱ ከመድረሳቸው በፊት ከአካባቢው ይጠፋ ነበር። የዚህ ከተማ ነዋሪዎችን በሙሉ በድንገት እንደዚህ አይነት አስፈሪ ገዳይ በከተማቸው ውስጥ በመምጣቱ በጣም ተደናገጡ። ይህም ጉዳይ ከቀን ወደ ቀን እየተባባሰ መጣ። ሴቶች ትራስ ስር ሽጉጥ ደብቀው መተኛት ጀመሩ። ወንዶች በየተራ ሰፈራቸውን በምሽት መጠበቅ ጀመሩ፣ እንደ ሮንድ ማለት ነው። ነገር ግን ይሄ ዘራፊ ወይም ፖሊሱ ሁልጊዜ ከነሱ አንድ እርምጃ ይቀድም ነበር። የዚህ ሰውዬ እውነተኛ ስም ጆሴፍ ጄምስ ይባላል። ትክክለኛ ፎቶም ይህንን ይመስላል። ጆሴፍ እነዚህን አስከፊ ወንጀሎች በሚፈጽምበት ሰዓት ከፍተኛ የፖሊስ መኮንን ነበር። ቀን ቀን የደንብ ልብሱን በመልበስ ህዝቡ ግብር በሚከፍልበት መኪና ህግና ስርዓት እንደሚያስከብር ፖሊስ እላይ ታች ሲል ይቆያል። ስለዚህ አስፈሪ ነፍሰ ገዳይ አብሮ ከስራ ባልደረቦቹ ፖሊስ ጓደኞቹ ጋር ይወያያል። ማታ ላይ ግን ያንን የደንብ ልብስ አውልቆ ጥቁር ጭንብል ያደርግና የንጹሃን ምንም የሚያውቁ ሰዎችን ህይወት ያጠፋል። እንደዚህም እያደረገ ጊዜያት አለፉ። ነገር ግን እንደ ፈረንጆቹ አቆጣጠር 1979 ላይ ጆሴፍ ከአንድ ሱፐርማርኬት ውስጥ የውሻ ማደንዘዣ መድኃኒትና መዶሻ ሲሰርቅ እጅ ከፍንጅ ተያዘ። ወዲያውኑም ፖሊሶች ከፖሊስነት ሙያው እንዲባረር የበላይ አለቆች ወሰኑበት። የሥራ ባልደረቦቹ በጣም ተገረሙ። ለዓመታት አብሯቸው ይሰራ እንደዚህ አይነት ወንጀል ይፈጽማል ብለው አስበው አልነበር። ነገር ግን የሥራ ባልደረቦቹ ይህንን ጥቂት ወንጀል የፈጸመ ብቻ መስሏቸው ነበር። ጆሴፍ ግን ይህንን መድኃኒት የፈለገው ማታ የሰዎችን ቤት ሰብሮ ሲገባ ውሾቹ እንዳይጮሁበት ለማደንዘዝ ነበር መድኃኒቱን ሊሰርቅ ያሰበው። ጆሴፍ ከፖሊስ ስራው ከተባረረ በኋላ ይህንን የሚፈጽመውን ወንጀል ይበልጥ አከረረ። ከማሰርና ከማሰቃየት ባለፈ ሰዎችን በጭካኔ መግደል ጀመረ። ጆሴፍ በ3 ዓመት ውስጥ ብቻ 13 ሰዎችን በአሰቃቂ ሁኔታ ገደለ። የከተማው ሕዝብ በፍርሃት ተሸበረ። ፖሊሶች ጉዳዩን ለማጣራት ቢሞክሩ ሰውየው ምንም አይነት ማስረጃ የሚተውሰው ስላልነበረ ማግኘት ቀላል አልነበረ። ነገር ግን በድንገት ጆሴፍ ወንጀል መስራት፣ ሰዎችን ማሰቃየት፣ መግደል በሙሉ አቁሞ ከአካባቢው ጠፋ። በአካባቢው ላይም ምንም አይነት ወንጀል ሳይሰማ ብዙ ዓመታት ሄዱ። መዝገቦቹ አረጁ። በዛ ሰዓት የነበሩት መርማሪዎች እንዳለ ጡረታ ወጥተዋል። የተጎዱትን ቤተሰቦች ፍትህ በማጣታቸው ተስፋ ቆርጠው በቤታቸው ውስጥ ቁጭ ብለዋል። ጆሴፍ የፈጸማቸው ወንጀሎች በሙሉ መዝገባቸው አርጅቶ ነበር። አሁን ላይ ያሉት ፖሊሶች እጃቸው ላይ ያለው ብቸኛ ፍንጭ በወንጀሉ ቦታ የተገኘው የገዳዩ ዲኤንኤ ብቻ ነበር። ነገር ግን ዲኤንኤው በፖሊስ ወንጀል መዝገብ ውስጥ ካለው ማንኛውም ሰው ጋር ሊገጥም አልቻለም። ገዳይ ብለው ከሚጠረጥሩት ሰው ጋር ገዳዩ በፍጹም ሊያዝላቸው አልቻለም። ነገር ግን ቴክኖሎጂው በጣም ስለተራቀቀ ፖሊሶቹ አንድ አዲስ ሀሳብ ይመጣላቸዋል። በዓለም ላይ ያሉ ተራ ሰዎች የራሳቸውን ዘር ሀረግና የቤተሰብ ሀረጋቸውን ለመፈለግ ዲኤንኤያቸውን የሚልክባቸውን ድረገጾች ነበሩ በሰዓቱ ማለት ነው። ዌብሳይቶቹም እንደ ጂዲ ማች የሚባሉ ድረገጾች ነበሩ። መርማሪው የገዳዩን ዲኤንኤ ወስዶ ወደዚህ ድረገጽ ላይ አስገባው። እናም አንድ ታምር ተፈጠረ። ድረገጹ ላይ ገዳዩ ቀጥተኛ ማንነት ባያሳይም የገዳዩን የሩቅ የአጎትን ልጅ እና የአክስት ልጆች የሆኑትን ሰዎች ስም አወጣላቸው። መርማሪዎቹ ያንን የዲኤንኤ ምርመራ ተከትለው ሲሄዱ ብዙ ዓመታትን ወደኋላ ወስዷቸው ስሞችን መመርመር ጀመሩ። በመጨረሻም በ1970ዎቹ ካሊፎርኒያ ውስጥ እየኖረ የነበረው እድሜው አሁን 72 ዓመት የደረሰውን በወቅቱ የፖሊስ መኮንን የነበረውና ሰዎችን ሲያሰቃይ የነበረውን ሰው ጆሴፍ ጄምስ የሚለውን ስም አመጣላቸው። ጆሴፍም በጣም አርጅቶ ነበር። ወደ 72 እድሜ ተጠግቶ ነበር። ፖሊሶችም በቀጥታ እሱን ሄደው ወንጀለኛ ነህ ለማለት ብዙ ማስረጃ ስላልነበራቸው እሱን በጥብቅ መከታተል ጀመሩ። አንድ ቀንም የቆሻሻ ገንዳ ውስጥ ቆሻሻ ሊጥል ከቤቱ በራፍ ወደሚገኘው ቆሻሻ ገንዳ ውስጥ ቆሻሻ ሲጨመር ተመለከቱ። ጆሴፍም አገር ሰላም ብሎ ወደ ቤቱ ከገባ በኋላ ፖሊሶች እሱ ያስቀመጠውን ቆሻሻ በመውሰድ ፌስታሉ ላይ የነበረውን የእጅ አሻራ በመጠቀም ካገኙት ዲኤንኤ ጋር ማመሳሰል ጀመሩ። መርማሪዎቹም ከጥቂት ሳምንታት በኋላ የዲኤንኤ ምርመራ ውጤት ሲመጣ ሙሉ በሙሉ ያ ገዳይ የነበረው ሰው ጆሴፍ እንደነበር አረጋገጡ። ጆሴፍም በጣም አርጅቶ ስለነበር በቤቱ ደጃፍ ላይ ቆሞ እያለ ፖሊሶች በድንገት ከበቡት። ለ40 ዓመታት ያህል ሰዎችን ሲያሰቃይ ምን ሲል የቆየው ሰውዬ በቁጥጥር ስር ዋለ። ጆሴፍም በዊልቸር እየተገፋ ፍርድ ቤት ቀረበ። ዳኛውም ያለምንም ይቅርታ መብት የእድሜ ልክ እስራት ፈረደበት። ያው በዊልቸር መሄድ ጀምሯል። በጣም አርጅቷል። 72 ዓመት ሆኖታል። ትንሽ እድሜ ነው የቀረው። ውድ ተመልካቾች የጆሴፍ ታሪክ የሚያሳየን አንድ ትልቅ ነገር አለ። ፍትህ ምንም ያህል ቢዘገይ እውነት አንድ ቀን ማሸነፏ የማይቀር ነው። ውድ ተመልካቾች የዛሬው ታሪካችን ይህን ይመስል ነበር። አይሆፕ ቪዲዮ እንደወዳችሁ ተስፋ አድርጋለሁ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ ድረስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑ ጋበዝኳችሁ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ ድረስ ሰላም ሁኑ።